ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። የትግራይ ወጣቶች ክልሉን ለቀው የተሰደዱ መሆኑ ተገለጸ። በአራቱም የትግራይ አዋሳኝ በሆኑ ቦታዎች ወጣቱ በከፍተኛ ቁጥር እየወጣ መሆኑን መረጃዎች ያመለክታሉ። ዋዜማ ራዲዮ ሰሞኑን የትግራይ ጊዜያዊ አስተዳደር ባለስልጣንን ጠቅሶ እንደዘገበው ከትግራይ ወጣት 81 በመቶ የሚሆነው ስራ አጥ ነው። ክልሉን ለቀው በባህርና በየብስ የሚሰደዱ ወጣቶች በአብዛኛው ሌላ ዙር ጦርነት ይቀሰቀሳል በሚል ፍራቻ እንደሆነ የተመለከተ ሲሆን ከፍተኛ ረሃብ መከሰቱና የሥራ ማጣቱ ወጣቶችን በገፍ ክልሉን ለቀው እንዲሰደዱ እንዳደረጋቸው ተገልጿል። በዋዜማ ዘገባ እንደተመለከተው 89 በመቶ የሚሆነው የትግራይ ወጣት ትዳር መያዝ አይፈልግም። ጋዜጠኛ ይስሐቅ ወልዳይ የትግራይ ሁኔታ እጅግ አሳሳቢ ነው ይለናል። ወጣቱ ቀየ መንደሩን እየለቀቀ ባገኘው አጋጣሚ በመሰደድ ላይ ነው ይለናል። እንግዲህ ቁጥሮች በጣም አስደንጋጭ ናቸው። ቁጥሮቹ 81 በመቶ የሥራ አጥ ነው፣ 89 በመቶ ትዳር መመስረት አይፈልግም ነው። እንግዲህ የየም ስዳላ ነው መጀመሪያ ሲኖሩ ነው ትዳር የሚመሰርቱት። ከምንም በላይ ደግሞ ወጣቶቹ ከዚህ ከቴክኖሎጂ ጋር በተያዘ የመጣው ቁጥር ራሱ አስደንጋጭ ነው። 97 በመቶ የሚሆን የትግራይ ወጣት ኮምፒውተር አያገኝም፣ 78 ከመቶ የኢንተርኔት አገልግሎት አያገኝም፣ ከ50 በመቶ በላይ ስልክ የለም። ይሄ ምን አይነት የመከራ ሸለቆ ውስጥ እንዳለ የሚያሳይ ነው። ይህንን ደግሞ የተናገሩት የክልሉ ከፍተኛ ባለስልጣን ናቸው፣ ዋዜማ ሚዲያ የተናገሩት። ስለዚህ ትግራይ በእንደዚህ አይነት ሁኔታ እንግዲህ ለሌላ ጦርነት ደግሞ እነ ጀነራል ታደሰ ወረደ እየተዘጋጁ ናቸው። የትግራይ ወጣት በእንደዚህ አይነት ሁኔታ ያለ ምንድነው እየተደረገ ያለው? ዛሬ አብይ አህመድ ተስፋ ያለው ወጣት ተስፋ ያለው ሀገር እየገነባን ነው ይላል። የት ነው የሚገነባው? የትግራይ ወጣት የትግራይ ህዝብ ከዚህ በላይ ምን እንዲሆን ነበር የተፈለገው? በጣም ጥሩ። በትግራይ ያለውን መሳይ በትግራይ ያለውን ሁኔታ የምናይበት ጊዜ ከትናንትናው ለየት የሚያደርገው ብዙ አንጃዎች አሉ። ትናንትናን ወጣት ሲማግዱት ለስልጣናቸው ሲሉ ነው። መቼም ህዝብ ጥቅም ተብሎ ሊያስከብር ብሎ የወጣ መውጣት የለም። የተወሰኑ አካላቶች በተለይ የህወሓት መሪዎች ስልጣናቸውን ማራዘሚያ የሚሆን ነበር ወደ ጦርነት ማገድ። አሁን በተለይ በጊዜያዊ አስተዳደር ተፈላጊነት የሌለን ሙሉ አካላቶች ናቸው ይህንን ጦርነት ሊያስነሱ የሚፈልጉ ማለት ነው። አማራ ክልል የሚካሄደው የህልውና ተጋድሎ በዚህ ሰሞኑም ተጠናክሮ ቀጥሏል። በአራቱም ቀጠናዎች ፋኖች ድል ማግኘታቸውን ለአንከር ሚዲያ በላኩት መረጃ ላይ ገልጸዋል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች አካባቢዎች ላይ ጥቃት በመክፈት በከፊል አካባቢዎቹን መቆጣጠሩ ተገልጿል። በሰሜን ሸዋ ከሬማ ወደ መራቢቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአብይ አህመድ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በወሰደው የደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰ ነው ከቀጠናው ለአንከር ሚዲያ በተላከው መረጃ ላይ ተገለጸው። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለ ሽርጡ ክፍለ ጦርን በስድስት አቅጣጫዎች ከበባ በማድረግ ጥቃት ለመሰንዘር በመጣው የአብይ አህመድ ሰራዊት ላይ በመልሶ ማጥቃት ከፍተኛ ጥቃት በመሰንዘር ከኪሳራ ጋር እንዲከሽ ማድረጉን ነው የኮሩ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በላከው መረጃ ላይ ገለጸው። በጋሸና ዙሪያም ውጊያ እየተደረገ እንደሆነ ታውቋል። የአማራ ፋኖ ሁለቱ አደረጃጀቶች ወደ መጨረሻው የአንድነት ስምምነት ሊደርሱ በዋዜማው ላይ መሆናቸው እየተገለጸ በሚገኝበት በዚህ ወቅት በተለያዩ አካባቢዎች በተቀናጀ ሁኔታ የፋኖ ኃይሎች እያደረሱ ያሉት ጥቃት ተጠናክሮ መቀጠሉን ነው ለማወቅ የተቻለው። አብይ አህመድ በኢትዮጵያ አየር መንገድ ህልውና ላይ አደጋ መደቀኑ ተገለጸ። በአየር መንገዱ ሰራተኞች ዘንድ ከፍተኛ ስጋት መፍጠሩም እየተነገረ ነው። ጉዳዩ ያሳሰባቸው የኢትዮጵያ አየር መንገድ ሰራተኞች ለአንከር ሚዲያ በላኩት መረጃ ላይ የአየር መንገዱ ጣፋንታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመልክቷል። አብይ አህመድ በአየር መንገዱ ማናጅመንት ላይ እየፈጠረ ያለው ጫናና ተከታታይ ጣልቃ ገብነት በአብዛኛው የማናጅመንት አባላትና በሰራ
በሰራተኞች በኩል ስጋት የፈጠረ ሲሆን ይህ ጫናና ጣልቃ ገብነት በዚሁ ከቀጠለ አየር መንገዱ የመፍረስ አደጋ ሊገጥመው እንደሚችል ነው ሰራተኞቹ በስጋት እየገለጹ ያሉት። ከቅርብ ጊዜ ወዲህ አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ያላሳተፈ በዘር መስመር የተመረጡ የአየር መንገዱን ማናጅመንት አባላት ለብቻ እየሰበሰበ ከፍተኛ መጠን ያለው ዶላር ገቢ እንዲያደርጉ እየጠየቃቸው መሆኑ ተመልክቷል። ባልተለመደ አሰራር የሀገሪቱ መሪ እንዲህ አይነት ጥያቄ ማቅረቡ ያሳሰባቸው የአየር መንገዱ የሥራ አመራር አባላት የተጠየቁትን ገንዘብ ለማቅረብ ምን ማድረግ እንዳለባቸው ግራ ተጋብተው እንዳሉ ነው ለማወቅ የተቻለው። አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ወደ ጎን ገሸሽ አድርጎ ሌሎቹን አመራሮችን ያነጋገረበት ምክንያት በግልጽ ባይታወቅም የአየር መንገዱን ስልጣን ከአቶ መስፍን ጣሰው ለመንጠቅና ለአቶ ለማ ያደቻ ለመስጠት ከዚህ ቀደም የወሰነውን ተፈጻሚ የሚያደርግበት ጊዜ እየደረሰ መሆኑን የሚያመላክት ነው ተብሏል። አብይ አህመድ ገንዘብ አምጡ በሚል የአየር መንገዱን አመራሮች እያስጨነቀ መሆኑ በየዕለቱ የአየር መንገዱ ስራዎች ውስጥ ጣልቃ መግባቱ እየጨመረ መምጣቱ የአየር ኃይል አዛዡን ሌተናል ጀነራል ይልማ መርዳሳን የአየር መንገዱ የቦርድ ሰብሳቢ እንዲሆን ማድረጉና ሌሎች ጉዳዮች ተጨምረው አየር መንገዱ ለከፍተኛ አደጋ መዳረጉን ነው ሰራተኞቹ የሚገልጹት። ባልተለመደ ሁኔታ የሰራተኞች ፍልሰትና አየር መንገዱን እየለቀቁ በተለያዩ ሀገራት መኮብለላቸው በከፍተኛ ሁኔታ እየታየ መሆኑ ተገልጿል። የበረራ አስተናጋጆች፣ ቴክኒሻኖችና አብራሪዎች ወደ መካከለኛው ምስራቅ ሀገራት አየር መንገዶች እየኮበለሉ ሲሆን ወደ ሰሜን አሜሪካ በርካታ የአየር መንገዱ ሰራተኞች ወጥተው መቅረታቸውንም ያገኘነው መረጃ ያመለክታል። በተለይም የአየር መንገዱን ድርሻ በከፊልና በሙሉ ለመሸጥ በአብይ አህመድ በኩል እየተደረገ ያለው እንቅስቃሴ ለሰራተኞቹ የሥራ ዋስትና ማጣት አደጋ እየደቀነ መሆኑ ተመልክቷል። በዘር ማንነት እየተደረገ ያለው ጫና እየበረታ መምጣቱም ለነባርና አዳዲስ ሰራተኞች ስጋት መፍጠሩም ተጠቅሷል። ከዚህ በፊት ለኤርትራ በቅርቡ ደግሞ ለሶማሌላንድ የአየር መንገዱን ድርሻ ለመሸጥ አብይ አህመድ የደረሰበት ውሳኔ በሰራተኞቹ ላይ ከፍተኛ ስጋት መጫሩ ተመልክቷል። በሌላ በኩል አብይ አህመድ የአየር መንገዱን የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳን ሊያነሳው እንደሚችል ከምንጮች መረጃ ለማወቅ ተችሏል። አየር መንገዱን ሙሉ ለሙሉ ለመቆጣጠር በሚል ጀነራሉን ወደ ቦታ ማምጣቱ ዋጋ እንዳስከፈለው የተረዳው አብይ አህመድ የሥራ ሸክም ለመቀነስ በሚል ምክንያት ከአየር መንገዱ ቦርድ ሰብሳቢነት ሊያነሳቸው እንደተዘጋጀም ይነገራል። ጀነራሉ ወደ አየር መንገዱ ቦርድ ሰብሳቢነት ከመጣ ወዲህ በአየር መንገዱ ታሪክ ታይቶም ተሰምቶም በማያውቅ ሁኔታ ከፍተኛ ቁጥር ያለው ባለሙያ ስራ መልቀቁ ታውቋል። የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅና በኋላም የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ በአብይ አህመድ ትዕዛዝ አቶ ለማ ያደቻን የአየር መንገዱ ዋና ስራ አስፈጻሚ እንዲያደርጉ የመጣውን ጫና በመቃወማቸው ከቦርድ ሰብሳቢነታቸው በአብይ ደብዳቤ መነሳታቸው የሚታወቅ ነው። ብልጽግና ፓርቲ ራሱን በጥልቀት እንዲገመግም በሰላማዊ ትግል የሚንቀሳቀሱ 3 የፖለቲካ ፓርቲዎች ጥሪ ያደረጉ። ሀገር የመከራ ዘመን ውስጥ እንጂ የስኬት ሀዲድ ላይ አይደለችም ብለዋል 3ቱ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ። እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ በወቅታዊ ጉዳይ ላይ ባወጡት የጋራ መግለጫ ብልጽግና ፓርቲ ራሱን በጥልቀት ይገምግም ሲሉ ጠይቀዋል። በቅርቡ ገዢው ፓርቲ ያደረገውን ጠቅላላ ጉባኤ የጠቀሱት ፓርቲዎቹ በተለያዩ አካላት ያለፉት 6 ዓመታት የስኬት እንደሆነና የኢኮኖሚ፣ የፍትህ፣ የዲፕሎማሲና የፖለቲካ ድሎች የተመዘገቡበት እንደሆነ በተጋነኑ ቃላትና በውዳሴ አቅራቢ ሚዲያዎች ተደጋግሞ መስተጋባቱን በመጥቀስ ሀገራችን የተባለውን ስኬት ያስመዘገበች ቢሆን ኖሮ ደስታችን ከመጠን ያለፈ በሆነ ነበር ብለዋል። እንደ ሀገር የመፍረስ ቋፍ ላይ መሆኗን ወጥቶ መግባት እንደ ሎተሪ ዕጣ የሚታይበት በሩቅ እንሰማ የነበረው እኛም ጋር ደርሶ ዜጎች
ታግተው በሚሊዮን የሚቆጠር ገንዘብ የሚጠየቁበት በሁሉም ማዕዘናት ጦርነት ያለባትና የህዝብ ሰቆቃ የተከመረባት ኢትዮጵያን ነው የምናቀው ሲሉ የገለጹት ሶስቱ ፓርቲዎች ከሰላም እጦት ወደ ሀገራዊ ቀውስ የተሸጋገረው የሰላም ሁኔታ አልፎ ተርፎ ሀገር ሊያፈርስ ወደሚችል አቅም እያደገ ነው ብለዋል። ኢኮኖሚው ከድቀት ወደ ከፍተኛ ቀውስ ገብቶ የዋጋ ግሽበቱ ከ40 በመቶ የተሻገረበትና ህዝብ ለጎዳና መውጣትና ልመና እየተዳረገ ባለበት በቅርቡ በወጣ ሪፖርት ኢትዮጵያ በአፍሪካ ኑሮ ውድ ከሆነባቸው ሀገራት ቀዳሚውን ስፍራ እንደምትይዝ 86 በመቶ የሚሆነው የኢትዮጵያ ህዝብ በችግር አረንቋ እንደሚኖር 30 ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው እየተጠቀሰ ባለበትና ህዝብ ኑሮ ከብዶትና በልቶ ማደር ብርቅ ሆኖበት የመንግስት ሰራተኛው የመንግስት ምጽዋተኛ ሆኖ ምገባ አስገባ ነው ተብሎ ዜና የሚሰራባቸው የሆኑባቸው ጊዜያት ነው እያየን ያለነው ብለዋል ፓርቲዎቹ። በተቃራኒው በያደራሹ መንግስታዊ ፌሽታና ድግስ የበዛበት እንደሆነ የጠቀሱት ሶስቱ የፖለቲካ ፓርቲዎች የኢትዮጵያ ዕዳ የዛሬ 5 ዓመት ከነበረበት 28 ቢሊዮን ዶላር ብር ዋጋውን ካጣ በኋላ እስካሁን ባለው ምንዛሪ ብቻ 3.6 ትሪሊዮን ብር እንዲያድግና ትውልድ በየቀኑ ዕዳ እየተከመረበት እንዲሄድ ተደርጓል ብለዋል። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ እንዲሁም አምነስቲ ኢንተርናሽናል መሰል ተቋማት እንዳጋለጡት በመንግስት የጸጥታ ኃይሎች ያለ ከልካይ የዘፈቀደ ግድያና አፈና ግርፋት በተስፋፋበት በአዋሽ አርባ፣ ገላን፣ ቃሊቲ በተለያዩ ጉራንጉሮችና ህንጻዎች ስር መደበኛና መደበኛ ባልሆኑ ቡድኖች የሚፈጸመው ማንነት ተኮር የጅምላ እስርና ኢሰባዊ ድርጊት ቤቱ የሚቆጥረው ነው ያሉት ፓርቲዎቹ በኮሪደር ልማት ስም እየተገፉ የተራቆቱ ስነ ልቦናዊ ቀውስ የደረሰባቸውና ራሳቸውን ያጠፉ ዜጎች ቁጥር ቀላል አይደለም ሲሉም ገልጸዋል። ይህንን ዘርዝሮ ለመጨረስ የሚያቅቱ ሀገራዊ ምስቅልቅሎች ያመጣና የህዝብን አደራና ተስፋ ያስጨነገፈ ፓርቲ ራሱን የስኬት ማማ ላይ እንዳለ አድርጎ መቁጠሩ ትዝብት ላይ ቢጥል እንጂ መሬት ላይ ያለውን እውነታ አይሸፍነውም ሲሉ የተቃዋሚ ፓርቲዎቹ ባወጡት መግለጫ ላይ ገልጸዋል። ብልጽግና ራሱን በጥልቀት ገምግሞ በጋራ ሀገርን ለማዳን እንዲሰራ ሲሉ ምክር ሀሳብ ማቅረባቸውን በመግለጫቸው ላይ ጠቅሰዋል። ህዝባዊ ቢተኝነት ቀደም ሲል በመግቢያም እንዳልኩት ሰሞኑንም ስናነሳው እንደነበረው በተለያዩ የኢትዮጵያ አካባቢዎች ተከስቷል። ይሄ ሰው እየመራው ሳይሆን ብሶት ችግሩ እየገነፈለ የወጣበት ህብረተሰብ ክፍል በአሁኑ ሰዓት በአዲስ አበባ ጨምሮ ሹፌሮችን በተለያዩ የኢትዮጵያ አካባቢዎች ደግሞ መምህራንን፣ የጤና ባለሙያዎችን እንደዚሁ አደባባይ የሚያስወጡ አጀንዳዎች ተፈጥሯል። በአፋርም ራሱን የቻለ ጦርነት አንፈልግም የሚል ህዝቡ አደባባይ ወጥቶ ስሜቱን እየገለጸ ነው። በትግራይ ዛሬም የአርሚ 15 ወታደሮች ጦርነት አንፈልግም ብለው መንገድ ዘግተው ትዕይንተ ህዝብ አካሂዷል። በየቦታው የሚታየው የህዝብ ብሶት ተመሳሳይ ነው። በአዲስ አበባ ነጋዴዎች ላይ እርምጃ መንግስት እየወሰደ ነው። ሱቆች እየታሸጉ ነው። ምናልባት ነጋዴዎችም በቀጣይ ወደ አደባባይ ወጥተው ተቃውሟቸውን ይገልጻሉ ተብሎ ነው የሚጠበቀው። ጭምጭምታው እንዳለን የሰማነው ሰሞኑን በአዲስ አበባ ከፍተኛ ፍተሻ ሲደረግ ነበር የሰነበተው። ከተለያዩ የኢትዮጵያ አካባቢዎች ወደ አዲስ አበባ ሰው እየጎረፈ ነው። ምክንያቱም የሰላም እጦቱ በተለያየ አካባቢ ባለው ጦርነት አዲስ አበባ መሸሻ መሰደጃ ሆናለች። በዚህ የተነሳ አገዛዙ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ ገና አላህ እስታለ ድረስ ኢትዮጵያን እስላም ይሞላል። እስካሁንም በፋኑ ውስጥ ሆነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል። አሁን ነቅተናል፣ ታጥቀናል። ኢንሻአላህ ገና ወደፊት እንገዛዋለን። ገና ምን አይተህ ለዚህ ነው የተጨነቀው? እንዴት አላችሁ? ደነዝናችሁ መቼም። ይሄ ሁላ የተሰወው ማን ነው? ሙስሊም ነው እናውቃለን። ትግሉ ውስጥም ስላለሁበት ግን አሁን አልহামዱሊላህ ራሴን ችዬ ታጥቄ ወጥቻለሁ። ታሁን በላይ ስትኖራለህ አልኖርም ትረክ መሰደድ